መቅደላዊት ነኝ። አንጋፋና ተወዳጅ እንዲሁም በሕግ ትምህርት ብዙ ዝናዎችን ካተረፉ ዩኒቨርሲቲዎች መካከል አንዱ በሆነው ሀረማያ ዩኒቨርሲቲ ማለት ነው። ዛሬ ቪዲዮ የሰራሁላችሁ ሕግ ኮሌጅ ጆይን ማድረግ ለምትፈልጉ ተማሪዎች እና ለምታነሷቸው ጥያቄዎች ደግሞ መልስ ለመስጠት ነው ማለት ነው። እንግዲህ አብዛኛውን ሕግ ኮሌጅ ጆይን ማድረግ የሚፈልጉ ተማሪዎች የሚያነሱት ጥያቄ ምንድን ነው? የመጀመሪያው ምን ነገሮች ነው የሚያስፈልጉን ጆይን ለማድረግ፣ እንዲሁም ደግሞ ዲፓርትመንቱን ጆይን ካረግን በኋላስ ምን አይነት ስኪሎች ቢኖሩን ሞር ኢፌክቲቭ እንሆናለን ነው የሚነሳው ጥያቄ። ለመጀመሪያው ጥያቄ እንግዲህ ለመግባት የሚያስፈልጉት ነገሮች የመጀመሪያው ፓሽን ነው ማለት ከውስጥ የመነጨ ኢንተረስት ሊኖራችሁ ይገባል። አብዛኛውን ተማሪ ሕግ ኮሌጅን ጆይን ሲያደርግ የሚያነሳሳው ነገር ምንድን ነው? ከሌሎች የሶሻል ዲፓርትመንቶች የመጀመሪያውን ድርሻ የሚይዝ ነው ወይም ከፍተኛ ነው፣ በማህበረሰብ ዘንድ ከበሬታ አለው፣ ገንዘብ አለው ተብሎ ነው የሚታሰበው እና በሱ ተገፋፍታችሁ ባይሆን ጥሩ ነው እላለሁ። እንደ ምክር ነው ማለት ከገባችሁ በኋላ ለምትከፍሏቸው መስዋዕትነት የምትሰጡት ጊዜ ኤቭሪቲንግ ደስ እያላችሁ ነው የምታደርጉት። ኢንተረስት ኖሯችሁ ከገባችሁ እና ሞርም ሳክሰስፉል ትሆናላችሁ ብዬ አምናለሁ እና ይሄ ምክሬ ነው። ሌላኛው ደግሞ ውጤት ነው። አብዛኛውን ዩኒቨርሲቲዎች እንግዲህ ወደ ሕግ ኮሌጅ ተማሪዎቹን እንትን ሲል ሲያስገባ ውጤት አወዳድሮ ነው። የራሱ የሆነ ሚኒመም ሪኳየርመንት ፖይንት ይኖረዋል ማለት ነው። እንደ የዩኒቨርሲቲ የተለያየ ነው የሚሆነው። አሁን እንደ ሀረማያ ዩኒቨርሲቲ ብናይ 2.7 ኤንድ አበብ ነው። ካልሆነ ደግሞ ስሪ የሚሆንበት ጊዜ ያለ እሱን ለማምጣት መጣር አለባችሁ ማለት ነው። እዚህ ላይ ደግሞ ውጤት አሰላሉ እንዴት መሰላችሁ? ጂፒኤው ብቻ አይደለም የሚታየው። ሲኦሲ ትወስዳላችሁ ከ30ው፣ ከዛ ደግሞ 20% የኢንትራንስ ኤግዛማችሁን በፐርሰንት ተሰልቶ ተደምሮ ነው ጆይን የምታደርጉት ማለት ነው። እና አብዛኛውን ተማሪው ላይ እዚህ ላይ የሚፈጠረው ደግሞ ምንድን ነው? ሚኒመም ሪኳየርመንቱን አሟልተው ግን እዚህ ተማሪ ውስጥ እንዴት አልፋለሁ በጣም ብዙ እኮ ነው፣ የኔ ደግሞ ዝቅተኛ ነው፣ 3.4 የያዙ እኮ አሉ ምናምን ብሎ የሚቀሩ አሉ። ግን ሲኦሲውን ልትሰሩ ስለምትችሉ ፍላጎት ካላችሁ እና ሚኒመም ሪኳየርመንቱ ዩኒቨርሲቲ ያወጣውን ፖይንት እንትን ካላችሁ ካመጣችሁ ሞክሩት። ምክንያቱም የሚፈጠር አይታወቅም። ሲኦሲውን ከሰራችሁ ከነዛኞች ጋር እኩል ዲፓርትመንቱን ጆይን ማድረግ ስለምችሉ ማለት ነው። ሌላኛው ምን አይነት ስኪል ይኑረን ጆይን ካረግን በኋላስ እንዴት ነው ውጤታማ የምንሆነው ለሚለው ደግሞ የመጀመሪያው ኤክስፕሌን የማድረግ ስኪላችሁን አዳብሩ ላለው ማለት አብዛኛው ነው። እዚህ ላይ አሁን ምንድነው እንግሊዘኛ ብቻ ነው የሚመስል ማለት ተማሪው እኔ እኮ እንግሊዘኛ አልችልም ኢሴይ ሲጠየቅ እንዴት አደርጋለሁ ምናምን ኬዝ ሲሆን የሚሉ አሉ። ግን እኔ የምመክራችሁ ነገር ምንድን ነው? ስሩ ፕራክቲስ የሚመጣ ነገር ነው ማለት ስቴፕ ባይ ስቴፕ ይመጣል እንጂ በአንዴ እንትን የሚል ነገር የሚሻሻል ወይም ደግሞ ዛሬ ስላልቻላችሁ ነገ ጆይን ካረጋችሁ በኋላ በዛ ይቀጥላል ማለት አይደለም። ኮሌጁ በራሱ የሆነ እንትን ያስለምዳችኋል እንደዛ እንድትሆኑ እንድትጽፉ። በዛ ላይ ደግሞ ካጠገባችሁ ያለ ሰው አንድ ሙሉ ወረቀት ጽፎ እናንተ 5 ላይን ሜን ፖይንት የሚባለውን ነገር አስቀምጣችሁ እኩል ውጤት ልታመጡ ትችላላችሁ። ሀሳቡን ተረድታችሁ በቃ የሆነ ትክክለኛውን ፖይንት ማስቀመጥ ነው የሚጠበቅባችሁ እንጂ ብዙ መጻፍ አይደለም እንትን የሚለው የሚያስፈልገው። ያም ቢሆን ደግሞ ስሩ ፕራክቲስ የሚመጣ ነገር ነው እና ይሄን ፈርታችሁ አትቅሩ ነው። ሌላኛው ክላስ አቴንድ የማድረግ እስኪላችሁ ደግሞ ቆንጆ መሆን አለበት ማለት አሁን እንደሌላው ኮመን ኮርስ ምናምን አይ ቤት ያጠናዋለሁ ዛሬ ልቅጣ ምናምን የምትሉት ነገር አይደለም። 50% በሚያህል ደረጃ እዛው ክላስ ላይ ጨርሳችሁት ነው የምትወጡት ትምህርቱን እና ክላስ አቴንድ የማድረግ እስኪላችሁን አዳብሩ አስፈላጊም ስለሆነ ማለት ነው። ሌላኛው ፓርቲሲፔት የማድረግ ማለት ይህም አሁንም በፕራክቲስ የሚመጣ ነው። ግን ፓርቲሲፔት ስታረጉ ዲቤት ስታረጉ እዛው ሚስተር ጋር ስታወሩ ምናምን ቲቸራችሁ ጋር ሀሳብ ስትለዋወጡ ኤግዛም ላይ ሲመጣ በቀላሉ ነው የምትሰሩት። ምክንያቱም የማስታወስ ደረጃችሁ ከፍ ነው የሚለው እና ሕግ ኮሌጅ ሁላችሁ አቀምጣችሁ ምናምን ስትወጡ የሆነ እንትን አለው ደስ የማይል ቫይብ ነው ያለው እና ፓርቲሲፔት ለማድረግ መሞከር ለማውራት መሞከር አለባችሁ። ወጣችሁም ስራው እንደዛ ስለሆነ ማለት ነው ሰው ጋር ኮሚኒኬት ነው የምታደርጉት። የማውራት ክህላችሁን ማዳበር። ሌላኛው እንደ ተጨማሪ የምነግራችሁ
የቲቸሩን ፖዚሽን ማወቅ ማለት ለምሳሌ የሆነ ሁለት ሀሳቦች ሊያስቀምጥ ይችላል ሲያስተምር። አርጊመንት ዋና አርጊመንቱ ብዙ ጊዜ በህግ ኮሌጅ የማይጠፉ ነገሮች ናቸው። ሶ የትኛውን አርጊመንት ቲቸሩ እንደደገፈ እና ሞስት ኢትዮጵያ ላይ አፕሊኬብል የሆነ የትኛው እንደሆነ ስለ አንድ ጉዳይ ሁለት አርጊመንት ካለ የትኛው እንደሚደግፍ ለይታችሁ እዛው ክላስ ላይ ማውጣት አለባችሁ። ምክንያቱም መጥታችሁ መጽሐፉን ስታነቡት ምናምን ኤግዛምፕል ነው የሚጨምረው ምናምን እንጂ ሞስት አፕሊኬብል የሆነው የትኛው ነው ብሎ አያስቀምጥም። ምክንያቱም እንደ ሎዌር እናንተ እንድታውቁት ስለሚፈልግ ያንን ነገር ሶ ፈተና ላይ ውጤት እንትን ለማለት ጥያቄው ሁለቱን ሀሳብ ይዞ ቢመጣ እናንተ መምህሩ የሚደግፈውን አርጊመንት ለማወቅ ሞር ከዛው ላይ ክላስ አቴንድ ማድረግ ፓርቲሲፔት ማድረግ ፖዚሽኑን አውቃችሁ መውጣት። እዛ ያለፈ ምንም ነገር የለም። ማለት መጽሐፎቹ ትልልቅ ናቸው ምናምን ግን ኤግዛምፕል ነው የሚደጋገመው። አንዴ ሀሳቡን ከያዛችሁት ያን ያህል የሚከብድ ነገር የለም እና አሪፍ ነው። ጆይን አድርጉ። ቪዲዮውን ደግሞ ሳብስክራይብ፣ ላይክ፣ ሸር በማድረግ ያው ተባበሩኝ እላለሁ። ሌላም የህግ ኮርሶች ስለሚሰሩበት ይጠቅማችኋል። አስተያየት ሀሳብ ካላችሁ ደግሞ ኮሜንት ላይ ጻፉ።